ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። ዛሬም እንደተለመደው በሚጠቅማችሁ መረጃ ተገናኝተናል። በዚህ ትምህርት ላይ ፈጽሞ ወደ አፋችን ማስጠጋት የሌለብንን የቴምር አይነት እንመለከታለን። እንዲህ አይነት ቴምርን መመገብ፣ ወደ አፋችን ማቅረብ አንጀታችን ላይ ከሚያስከትላቸው አደጋዎች በተጨማሪ የአተነፋፈስ ስርዓትን ሊያዛባና የመተንፈሻ አካላትን ሊጎዳ ይችላል። በይበልጥ ደግሞ ሳምባን። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ ይህ ትምህርት ብዙ ሰው ጋር እንዲደርስ እንዲጠቀሙበትና ጠቃሚ መረጃዎችን እንዲያገኙ ያደርጋል። ምንም እንኳን ቴምር ለጤናችን የሚጠቅሙ በርካታ አልሚ ምግቦችና ጠቃሚ ኬሚካሎችን ቢይዝም መርጦ ለይቶ መጠቀም ደግሞ እጅግ በጣም አስፈላጊ ነው። ትምህርቱን ለሌሎች በማጋራትም እንዲማሩበት አድርጉ። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳን ይባላለው። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደውል ምልክት አንድ በመጫን በመለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። የመጀመሪያው ለመጠቀም የገዛችሁት ቴምር ውስጥ ምንም አይነት የነፍሳት እንቅስቃሴ ከተመለከታችሁ የምትመለከቱት የነፍሳት እንቅስቃሴ አንድ ነጠላ እንኳን ቢሆን በይበልጥ ደግሞ የታሸገ ቴምር ውስጥ ከሆነ ይህን አይነት ቴምር ፈጽሞ እንዳትጠቀሙ። ቴምር ውስጥ በቀላሉ ሊመሰረቱና ሊራቡ ከሚችሉ ነፍሳት ማይክሮ ኦርጋኒዝሞች መካከል ሸጋታ፣ ሞልድ እና ይስት ተብሎ የሚጠሩ የፈንገስ አይነቶች ይጠቀሳሉ። ሳልሞኔላ ተብሎ የሚጠራውን ባክቴሪያ በቀላሉ ሊመሰረት ይችላል። በእርግጥ በአይናችን የባክቴሪያ እንቅስቃሴን ላንመለከት እንችላለን። ነገር ግን በአይን የሚታይ የነፍሳት እንቅስቃሴ ቴምር ውስጥ ከተመለከትን ከላይ ጠቀስኳቸው ባክቴሪያዎችና ፈንገሶች መላው ቴምር ውስጥ የመሰራጨትና የመራባት እድላቸው ከፍተኛ ነው። ከላይ ጠቀስኳቸው ነፍሳቶች ለመጠቀም የምንገዛው ቴምር ውስጥ መመስረታቸውንና መራባት መጀመራቸውን ለማወቅ የሚንቀሳቀሱ ነፍሳትን ለይቶ ከማየት በተጨማሪ መለየት እንድንችል የሚያግዙን ሌሎች መንገዶችም አሉ። እነሱን እንመለከታለን። በይበልጥ ቴምር ውስጥ የመመስረት እድላቸው ከፍ ከሚሉ የፈንገስና የባክቴሪያ አይነቶች መካከል አስፐራጂለስ ወይም አስፓራጊለስ ተብሎ የሚጠራው ፈንገስና ሳልሞኔላ ዋነኞቹ ናቸው። አስፓራጂለስ ወይም አስፓራጊለስ ተብሎ የሚጠራው የፈንገስ አይነት አስፓራጂለሰስ ተብሎ የሚጠራውን የመተንፈሻ አካላትን በይበልጥ ሳምባን የሚያጠቃ ኢንፌክሽንን ሊያስከትል ይችላል። በይበልጥ ደግሞ አንድ ሰው ቀድሞም ከመተንፈሻ አካላት ጋር ተያይዞ የጤና እክሎች የገጠመው ከሆነ ለአብነት ያክል አስምና ዝቅተኛ በሽታ የመከላከል ስርዓት ያላቸው ሰዎች ላይ በይበልጥ ከባባድ አደጋዎችንና መጀመሪያም ተከስተው የነበሩ የጤና እክሎችን ሊያባብስ ይችላል። ከዛም በተጨማሪ ከላይ የጠቀስኩት የፈንገስ አይነት አፍላቶክሲን ተብሎ የሚጠራውን ኬሚካል ቴምር ውስጥ ሊረጭና ሊመሰረት ይችላል። ይህ ኬሚካል አንጀታችንን ከፍተኛ አደጋ ላይ ሊጥል ይችላል። ቀላል ቁስለትን ከማስከተል ጀምሮ ክሮኒክ ኢንፍላሜሽንን ሊያስከትልብን ይችላል። ቴምር በውስጡ ከፍተኛ የሆነ ተፈጥሯዊ ስኳር ስለያዘ ከላይ ጠቀስኳቸው ማይክሮኦርጋኒዝሞች ነፍሳቶች በቀላሉ ቴምር ውስጥ ሊመሰረቱ ይችላሉ። ቴምር ውስጥ እንዲመሰረቱ የሚያደርጉት ዋነኛ ምክንያቶች አንደኛ፣ ጤናማ ያልሆነ የቴምር አስተሻሸግ። ይህ ማለት ቴምሩን የሚያሽጉ ሰዎች እጃቸው ንጹህ ካልነበረና ጽዳት ካልነበራቸው በቀላሉ የባክቴሪያና የሌሎች ነፍሳቶች መዘዋወርን ሊያስከትል ይችላል። በሁለተኛ ደረጃ ቴምሩ ከመጣ በኋላ የሚቀመጥበት የሙቀት ሁኔታና አቀማመጡም የራሱን አስተዋጽኦ ሊያደርግ ይችላል። ፈጽሞ ይህን አይነት ቴምር መመገብም ወደ አፋችሁ ማስጠጋትም የለባችሁም። ሁለተኛ፣ ቴምሩ ላይ በቀላሉ የሚታይ ሸጋታ የምትመለከቱ ከሆነ ይህ ሸጋታ ነጭ ሸጋታ ሊሆን ይችላል፣ አረንጓዴ ሊሆን ይችላል፣ ጥቁር ሊሆን ይችላል። እንዲህ አይነት ሸጋታ የምትመለከቱ ከሆነ ይህ ቴምር በውስጡ ከላይ ጠቀስኩትን የፈንገስ አይነት የመያዝ እድሉ የሰፋ ነው። ይህን አይነት ቴምርም ከመጠቀም ተቆጠቡ። ሶስተኛ፣ ቴምሩ የተለየ ሽታ ካለው በይበልጥ ደግሞ ይህ አይነት ሽታ የእርሾና የአልኮል አይነት ሽታ ከተመለከታችሁ ይህ ቴምር በውስጡ ከላይ ጠቀስኩትን የባክቴሪያ አይነት የመያዝ እድሉ የሰፋ ነው። አሁንም እንዲህ አይነት ቴምርን አትጠቀሙ። በአራተኛ ደረጃ የምትገዙት ቴምር የተበሳሳና ቀዳዳ ያለው ከሆነ ይህን አይነት ቴምርንም አትጠቀሙ። የመጨረሻው፣ የትኛውንም አይነት እንቅስቃሴ ቴምር ውስጥ ከተመለከታችሁ ይህን አይነት ቴምር ከመመገብም ሆነ ከመጠቀም
ተቆጠቡ። ሌላው የምትገዙት ቴምር ያልታሸገና በኪሎ የሚሸጥ ከሆነ በዚህ ወቅት ከምትገዙት ቴምር ላይ የተወሰነ ፍሬ አንስታችሁ ከፋፍታችሁ ውስጡ ያለውን ሁኔታ መመልከትና ከላይ ጠቀስኳቸው ምልክቶች መያዙን አለመያዙን መለየት አስፈላጊ ነው። በእንዲህ አይነት መንገድ ለይታችሁ መግዛት ቴምርን መጠቀም ያስፈልጋል። አንድ ሰው ቴምርን ከተመገበ በኋላ የሚከተሉትን ምልክቶች ሚያይ ከሆነ ከላይ ጠቀስኳቸው ነፍሳቶች ከመያዝ ጋር ተያይዞ የመሆን እድሉ የሰፋ ነው። አንደኛ ሳል፣ ሁለተኛ የሆድ ህመም፣ ሶስተኛ ተቅማጥ፣ አራተኛ ተውከት፣ አምስተኛ ትኩሳት፣ ስድስተኛ የራስ ህመም፣ ማዞርና እንዲህ አይነት ምልክቶችን የምትመለከቱ ከሆነ ምናልባት የተጠቀማችሁ ያላችሁ ቴምር ከላይ ጠቀስኳቸው ነፍሳቶች ከመያዝ ጋር ተያይዞ ሊሆን ይችላል። ነገር ግን አንዳንድ ሰዎች ቴምርን ሲመገቡ ሰውነታቸው ላይ አለርጂክ ሪያክሽኖችን፣ ለውጦችን ሊመለከቱ ይችላሉ። ይህ አለርጂክ ለውጥ ወይም ሪያክሽን የተመገቡ ያሉት ቴምር ከላይ ከጠቀስኳቸው ነፍሳቶች፣ ፈንገሶችና ባክቴሪያዎች የተወሰኑትን ወይም አንዱን ከመያዝ ጋር ተያይዞ የሚከሰት ላይሆን ይችላል። ይህ አይነት አለርጂክ ሪያክሽን ለውጥ በይበልጥ ቆዳ አካባቢ የሚታይ ማሳከክና ጎሮሮ አካባቢ ምቾት አለመሰማት ነው። እንዲህ አይነት ለውጦችን ሰውነታቸው ላይ የሚመለከቱ ሰዎች ቴምርን ከመመገብ ቢቆጠቡ መልካም ነው። በስተመጨረሻም ቴምርን ስትገዙ ከላይ የጠቀስኳቸውን ጥንቃቄዎችና ማስተዋሎች ከማድረግ በተጨማሪ ግን የምትጠቀሙትን የቴምር አይነት በራሱ ደግሞ መለየት ያስፈልጋል። ይህ ምን ማለት ነው? የተጠቀማችሁ ያላችሁት ቴምር ንጹህ ቴምር፣ ተጨማሪ ስኳር፣ ሌሎች ማጣፈጫዎችን ያላዘ ንጹህ ኦርጋኒክ ቴምር መሆን አለበት። አሁን ላይ ቴምርና ሌሎች ፕሮሰስ የሆኑ ስኳሮች አንድ ላይ ተደባልቀው የመሸጥ ዕድላቸውና ሁኔታዎች ከፍተኛ ናቸው። በይበልጥ ደግሞ እነዚህ ቴምር አይነቶች በውስጣቸው ከፍተኛ ካሎሪ ያላቸው፣ ኢነርጂ ያላቸው፣ ያነቃቃሉ በሚል ይሸጣሉ። እውነተኛው ሀሳብ ግን ከእንዲህ አይነት ፕሮሰስ ከሆኑ ቸኮሌቶች፣ ማጣፈጫዎችና ሌሎች ነገሮች ጋር ተደባልቀው የሚሸጡ ቴምሮች ከጥቅማቸው ይልቅ ጉዳታቸው እጅግ በጣም የበዛ ነው። እንዲህ አይነት ቴምርን መመገብ ኦርጋኒክ ቴምርን ስናቀብለው ይህን ቴምር ፈጭቶ በደም ውስጥ የሚኖረውን የስኳር መጠን መዘዋወርና መሰራጨት የሚቆጣጠርበትን አቅሙንና ብቃቱን ያጣል። በእንዲህ አይነት ሁኔታ የሚሸጡ የቴምር አይነቶች በይበልጥ በደማችን ውስጥ ያለውን ስኳር በፍጥነት ከፍ የማድረግና ጤናችንን የማቃወስ ዕድላቸው ከፍተኛ ነው። የምትጠቀሙት የቴምር አይነት ንጹህ ኦርጋኒክ ቴምር ከምንም ጋር ያልተደባለቀ መሆኑን ማወቅና መለየት ያስፈልጋል። ከዛም በተጨማሪ ቴምርን ስንጠቀም አያይዘን ማድረግ ስላሉብን ጥንቃቄዎችና መመሪያዎች የሰራሁት ቪዲዮ አለ። እሱንም ገብታችሁ ብትመለከቱት ቴምርን ለሰውነታችሁ በሚጠቅም ለጤናችሁ በሚስማማ መልኩ እንዴት መጠቀም እንደምትችሉ በቂ መረጃን እውቀትን ታገኛላችሁ። በዛሬ ቪዲዮአችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ ባይ